እኛ እየራበን እናንተ አትበሉ። እኛ እየራበን እናንተ አትበሉ። እባካችሁ ለመንግስት ሰራተኛው ተከራይቶ ለሚኖረው ሰው ቆማችኋል፣ አሁንም ቁሙ። የመንግስት ሰራተኛው ሊያብድ ትንሽ ነው የቀረው፣ ደሞዝ አይጨመርለትም። እኔ የመንግስት ሰራተኛ ነኝ። ደሞዜ 4000 ብር ነው። ተከራይቼ ቤተሰብ መርቼ አልችልም። ስለዚህ የመንግስት ሰራተኛውን እዩት። በዚህ በኩል ኑሮ ውድነት አንድ አልጋ የምታዘረጋ ቤት እኮ 5000 ብር እየተባለ ነው ያለው። ስለዚህ ወዴት እየሄድን ያለ ነው? እዚህ ሀገር ላይ ያላችሁ ባለሀብቶች ወደዳችሁም ጠላችሁም ከኔ ጀምሮ ከባሰብን በራችሁን ሰብረን እንመጣለን። በራችሁን ሰብረን እንመጣለን። እኛ ብን እናንተ አትበሉ። እኛ እየራብን እናንተ አትበሉ። ስለዚህ እዚህ ሀገር ላይ ያላችሁ የመንግስት ባለስልጣኖችና እዚህ ሀገር ላይ ያላችሁ ሚሊዮነሮች እኛ ድሆቹ ስንኖር ነው የምትኖሩት።